በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንግዲህ የዛሬ ትምህርታችን ስርዓተ ቅዳሴ ወይም ስርዓተ ድቁና ክፍል 2 ነው። ትናንት ክፍል 1 እምነበሃ እስከ አንዲሁቱ አይተን ነበር። ዛሬ ደግሞ ከበአማን እስከ ተንሥኦ ጸሎት ክፍል 2 እናያለን። እንግዲህ ካህኑ አሐዱ ብሎ ከጨረሰ በኋላ ህዝብና ዲያቆናት በህብረት በአማን ብለው ይቀበሉታል። ሰብህዎ ሲል ደግሞ ይሰብህዎ ይላሉ። እስመ ጸንዐ ሲል ደግሞ ጽድቅሰ ይላሉ። ከዚህ በኋላ ካህኑ ስብሐት ለአብ ወወልድ ወመንፈስ ቅዱስ ሲል ራሱ መልሰን ህዝብና ዲያቆናት በህብረት ስብሐት ለአብ ወወልድ ወመንፈስ ቅዱስ ብለን እንቀበለዋለን። የኢዜኒ ወዘልፈኒ ሲል እንደዛ፣ ወለዓለመ ዓለም አሜን ሃሌሉያ ሲል ደግሞ እንደዛ እንቀበለዋለን። ከዚህ በኋላ ሰራይ ዲያቆን ይፍትን ብሎ ተንሥእ ይላል። እግዚኦ ተሳሃለነ ህዝብ ሰላም ለኩልክሙ ካህን ምስለ መንፈስከ ህዝብ። የዛሬ ትምህርታችን እስከዚህ ድረስ ነው። ተከታተሉ። በአማነ አበ ቅዱሰ በአማነ ወልደ ቅዱስ በአማን ወቶም መንፈስ ቅዱስም ወይሴብሕዎ ኩሎሙ ሕዝበ ጽድቆሰ ለእግዚአብሔር የሎ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ይእዜኒ ዘልፈኒ። ይህ ደግሞ የዜኒ ወዘልፈኒ ይህ ላይ የመጀመሪያውን ደረት ብቻ ነው። ከዛ ሁለተኛ ደግሞ ሶስት ድፋት አለው። የመጀመሪያውን የዜኒ እንደዚህ ብሎ ይወዳል። ሁለተኛው ደግሞ የዜኒ ዘልፈኒ ወለዓለመ ዓለም አሜን ሃሌሉያ። ተንሥእ ለጸሎት እግዚኦ ተሳሃለነ ሰላም ለኩልክሙ ምስለ መንፈስከ። የዛሬ ትምህርታችን ይህን ይመስላል። ተመልሰን ላይቭ ላይ 3 ሰዓት እስከ 4 ሰዓት እንገናኛለን። የዛሬ ላይቭ በቲክቶክ ነው።
ሼርና ላይክ ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን።